ምንም ብታደርጉላቸው ለእናንተ የማይጠቅሟችሁን ጓደኞችን በዚህ ቪዲዮ እነግራችኋለሁ። እነሱን ደግሞ ማስወገድ የእናንተ ድርሻ ነው ማለት ነው። ከህይወታችሁ እንደነዚህ አይነት ጓደኞችን ማራቅና ማስወገድ አለባችሁ። እነሱ ምን አይነቶች ናቸው? እነዚህን 3 መስፈርቶች ያስቀምጡ ናቸው ማለት ነው። እነዚህ 3 መስፈርቶች ምንድን ናቸው? አንደኛ እናንብብ ስትሏቸው ቆይ ትንሽ ጠብቀን እናነባለን ወይም በኋላ እናነባለን ብላችሁ እናንተን ቢዚ የሚያደርጉ ከሆነ ወይም እናንተ ወይ ለመዝናኛ ወጣችሁ ሊሆን ይችላል እዛ መዝናኛ ቦታ ላይ ባላሰባችሁት መንገድ እናንተን የሚያቆዩዋችሁ ወይም የጥናት ፕሮግራማችሁን የሚያሳልፉባችሁ በተደጋጋሚ እንደዚህ አይነት ነገሮችን የሚያደርጉ ጓደኞችን ራቋቸው። ምንም አይጠቅሟችሁም ለእናንተ። ከራሳችሁ ዓላማ ጋር የሚሄድ ጓደኛ መፍጠር አለባችሁ። ስለዚህ ከእንደዚህ አይነት ልጆች ጋር ራቁ። ሌላ ሁለተኛው ቸርች ወይም መስጊድ እንሂድ ስትሏቸው ቆይ ትንሽ ጠብቀን እንሄዳለን ቆይ የሆነ ነገር እያሉ እናንተን የሚያዘናጋ ነገር የሚያደርጉ ሰዎች ወይም የሚያደርጉ ልጆች ከእንደነዚህ አይነት ጓደኞች ራቁ። ሁለተኛ የማስቀምጥላችሁ ማለት ነው። ሌላው ሶስተኛው ስፖርት እንስራ ወይም የሆነ እንቅስቃሴ እናድርግ ስትሏቸው እባክህ ዘርበል እኔ አሁን ምን ለመሆን ነው? ለመወፈረው ነው ወይስ ሲክስ ፓክ ለሚወጣው ነው? የሆነ ነገር ሰበብ የሚያድመጡ ጓደኞች ወይም ስፖርት እንስራ ስትሏቸው አሁን እኔ ምን ለመሆን ነው የምሰራው የሚሉ ልጆችን ራቋቸው፣ የሚሉ ጓደኞችን ራቋቸው ማለት ነው። ስለዚህ እነዚህን 3 ጓደኞች ከህይወታችሁ ውስጥ ማስወጣት አለባችሁ። አስተሳሰባቸውን መቀየር እችላለሁ ካላችሁ የእናንተ ምርጫ ነው፣ መቀየር ትችላላችሁ። ነገር ግን ለእናንተ ጥሩ መፍትሄ የሚሆነው ከእንደዚህ አይነት ጓደኞቻችሁ ጋር ሳታስወግሩ በትንሽ ጊዜ የሆነ ነገር አልፈልግም እያላችሁ በሆነ ነገር እየቀነሳችኋቸው ከእንደነዚህ አይነት ጓደኞች መራቅ ትችላላችሁ። ስለዚህ ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስል ነበር። በዚህ አጋጣሚ የኦንላይን ቢዝነስ ቤታችሁ ቁጭ ብላችሁ ምንም ገንዘብ ሳታወጡበት ትርፍ ጊዜ አለኝ የምትሉ ተማሪዎችም ሆናችሁ ማንኛውም አይነት ሰው እድሜ አይገድበውም። ያው ከ18 ዓመት በላይ መሆን አለበት እንጂ የኦንላይን ቢዝነስ እሰራለሁ መስራት እችላለሁ፣ በቂ ኢንተርኔት አለኝ፣ ኮመንት ላይ የኦንላይን ቢዝነስ መስራት እፈልጋለሁ ብላችሁ ኮመንት አድርጉልኝ። በሌላ በአዲስ ቪዲዮ እስክንገናኝ ድረስ ኢትዮ ስማርት